ዝም ብለህ ብታልፈው ቀጣይ የሚደርስን እንደሆነ ታውቃለህ? ነግራለሁ። እናሳያችሁ መንገድ እንምራችሁ ብለውን ላንዳፍታ እጃችንን ያዙት በቆምንበት ቦታ ስንዞር ሲያዞረን ሲዞሩን እነሱ የትም ሳንሄድ ከዛው ሳይነሱ እያሽከረከሩን በረባ ባረባው አዙሪቱን ችለን ልቀቁን ያልንለት ገደለን ጠረባው የሚል ግጥም ታነባለህ። ደግሞ የሚዲያዎቹ እኮ ነው የሚገርም። የኛን ሐሳብ የኛን ጩኸት የጮሁ ይመስል በእኛ ስም መሰየማቸው ስያሜያቸው። እውነቴን ነው የምለው። እንደው የት ሆነው እንደሚዘግቡትና ከኛ ጋር ነው እንደ የሚኖሩት ያስብላል እኮ አዘጋገባቸው ጎበዝ። በገዛ ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ የኛ ሀገር ነው ትላለህ። ለምን ተከተልከኝ? ምን ፈልገህ ነው ኋላና ከፊቴ የሆንከው እያልን ከገዛ ጥላችን ጋር እየተዟዟር እንደዚህ እንድንጣላላ እንድንጋጭ ነው የሚፈልጉት። የበሽታው ምልክት እኮ ነው እንደሚያደርገው። አትከራከር ነገር ከጥላው ጋር የተጣላ ሰው ምን አፋለሁ? ግራ እኮ ነው የሚገባ። ምን ሊያረጉን እንዳሰቡ ሁሉ እኮ ግራ ነው የሚገባ። ጎበዝ ይሄ ሁሉ እኮ እንደዚህ ያረጉን የሚያስብለኝ እኮ የሻምበልን ቃለ መጠይቅ ሰምቼ እኮ እውነቴን እኔ እማማ ልጣይሽና መምህር ቅኔ የቀበሌውንም ሆነ የእድሩን ስብሰባና ስብሰባ ነክ ጉዳዮች አንሄድም። የሚጠበቅብንና የምናደርገው ማህበራዊ የሆነ ስራ ኃላፊነት ባለበት እንፈጽማለን ብለን ከእንደዚህ አይነት ጉዳዮች ከታቀብን ቆየን። እናቴ ሻምበል የታባታችሁም አትሄዱ ሸሽታችሁ አትርቁም በሚመስል ቤት ለቤት ያበሽቀናል። የምንኖረውና የምናየው የተለያየ ነው። ጎበዝ ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው። ጎበዝ ይሁን ከቃለ መጠይቁ በፊት መንፈስሽ አመጣ እኔ ጋር በተዘጋ ኢንተርኔት ዜና አሳየኝ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች ልምዷን። የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ። ጎበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደውም ምን ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩትን ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ? እየሸናችሁ ነው። እንዲህ ነው የምሳቀው መምከር ያለብን። እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ ሸጠች የሚለውን ሁሉ እኮ ተጫውቶበታል መንፈስ። አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው። በአውሮፕላን ካልመጣ መቼ ሳንበላ ማረልኝ እናቴ። በሩቅ ያየው ሊያስጎመጅ ይችላል፣ የሰማኸው ሊያጓጓ ይችላል። እውነቴን ነው ምልህ የኖርከውንና
የምታወቀውን ያህል መራራነቱንና ጣፋጭነቱን መለየት አትችልም። የሻምበልን ቃለ መጠይቅ እንደዚህ ቁጭ ብለን ስንሰማው እኮ ግራ የገባን ለምን መሰል? ቁጭ ብለን የሰማነው ሰዎች በሙሉ የድራችንና የቀበሌያችንን ስም እስኪያነሳ ድረስ ስለሌላ ቀበሌና እድር የሚያወራ ነው የሚመስል። እውነትን እኮ ቆይ ይታዘቡኛል አይደል? ንግግሩን ብትሰማው እኮ በዚህ ኑሮ ውድነት እንዲህ ከምቃጠል እንዲህ አይነት ቀበሌና እድር እያለ ለምንድን ነው ዛሬ የማልሞተው ሁሉ ትላለህ። እውነት ይኸው እማማ ልጣሽ ምስክሬ ናቸው። እስካሁን ድረስ ንግግሩ የመሰለኝ ምን እንደሆነ ታውቃላችሁ? የቃለ ምልልሱ በ2020 በ2030 እቅድ እድሩና ቀበሌው ችግሮቹን አስተካክሎና አርሞ በ20 ምናምን እንደዚህ ቢሆንስ ተብሎ የሚታይ እኮ ነው የመሰለኝ። ይገባኛል። አንዳንዴ ገጽታ ግንባታና መልካም ስም ለማፍራት ቀባቀባ ደመቅረቅ ታደርጋለህ። እንዴት ጋድና ህልምን ፊትና ጀርባን ታመሳስላለህ? ጎበዝ ግራ እኮ ነው የሚገባ። ለዛ እኮ ነው ምድር ላይ እስካለን ችግር ቋሚ አይደለም መከራም አላፊ፣ ሳልፍ እያለፍን ተቸገርን እንጂ እኛ ሆነን ጠፊ ያለው። እውነቴን ነው ምላችሁ። ብዙ ጊዜ ስለ አስተዳደር ለማማልጣይ ስነግራች ግዴል እኛንን የምናውቃቸው እነሱ አያውቁንም ነበር ምንድነው። እስከ ቃለ መጠይቁ ድረስ ግን ያልገባኝና ከቃለ መጠይቁ በኋላ የገባን ስለማያውቁን አይደል፣ በደንብ አድርገው ነው የሚንቁ። እውነቴን ነው የምልህ። የእድሩ ዳኛ ሻምበል በሞት ምክንያት ከተዘረዙት የእድር አባላት ለይቶ አየን። ለምን? ስለሚንቅ። አንድ በጣም ሁሉን አውቃለሁ የሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉንም የሚቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ እውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረላ ጨዋታው። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በ70,000 ጫማ ላይ ሲል አዛውንቱ ጫማ ይቀደድ። ጎበዝ የቁጥርም እኮ ጡራን ነው። እውነቴን ነው የምልህ እኮ አንዳንዴ ግድ የለም። አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። ይኸውልህ እኛ እንዴት እንደምናውቃቸው ታውቃለህ? ልክ የቃለ ምልልሱ ማስታወቂያ ሲያልፍ በዘፈን ታጅቦ ነበር። ሁላችንም በአንድ ድምፅ ዘፈኑን የመረጠው ሻምበል እንደሆነ አውቀናል። ለምን? ሻምበል አንድና አንድ ዘፈን ብቻ ነው የሚወደው፣ የሁል ጊዜ ምርጫው የሆነው እሱም የጋሽ ማሙድ አህመድ አለብኝ ውለታሽ የሚል። ከዘፈኑ ውስጥ ጮክ ብሎ የሚዘፍነውና የሚያውቀው አንድ ስንኝ ነው። እያበላሽ እያጠጣሽኝ ያሳደግሽ